ይሄ ነገር የተፈጠረው ከሁለት ቀን በፊት ነው። በአጋጣሚ ከእንቅልፌ ነቃና እንቅልፍ እምቢ ሲለኝ ፌስቡኬን አየት አየት ሳደርግ ይህንን ቪዲዮ አየሁ። ትንሽ ላሳያል። እዚህ ጋ ሁለት ሰዎች ከፊት አሉ። አንደኛው ሹፌር ነው፣ ሴቷ ተሳፋሪ ናት። እና ይሄ ልጅ የታክሲ ድራይቨር ነው፣ ሳውዝ አፍሪካ ውስጥ ነው የሚሰራው። እነዚህን ሁለት ክሊያንቶቹን ጭኖ ወደሚፈልጉበት ቦታ እያደረሰ ይመስለኛል። መሀል መንገድ ላይ ሊዘርፉት ይሞክራሉ ማለት ነው። ትግል ነው የሚያሳየው። የሆነ ነገር ይዟል በቀኝ እጁ፣ በዛ ላይ እየነዳ ነው። ከኋላ ደግሞ እሱን ለመንጠቅ ይሞክራሉ። ልጁ እየነዳ ነው። በዛ ላይ ከጎን እሷ ታገለዋለች፣ ከኋላ እሱ ይታገለዋል። ከሆነ የተወሰነ ትግል በኋላ አሁን እዚህ ጋር የሆነ ነገር አድርገው አንገቱ ላይ ይምታው። ከሆነ ጊዜ በኋላ አቅም ያጥረዋል። አንቆት ይሁን ብቻ የሆነ ነገር አድርጎታል ከኋላና ይዝለፈለፋል። ራሱ መቆጣጠር ያቅተዋል። በአጋጣሚ መኪና አቆሞታል እንደምንም ብሎ መሰለኝና እንደዚሁ እንዳለ ጎትቶ አይ ቲንክ ሰውየው ሞቷል ወይ ራሱን ስቷል። ጎትቶ ወደኋላ ይወስደዋል። ከዛ ከኋላ የነበረው ልጅ ጋቢና መጥተው መኪናውን ይዘው ይሄዳሉና እንዴት እንደሚያሳዝን ልጁ እንደምታዩት የ22 ዓመት ልጅ ነው። ሰርቶ የበላ ሰው ነው እና በእንደዚህ አይነት ህይወት ውስጥ ያለ ገና ታዳጊ የጻን ልጅ እንደዚህ ተስፋውን አጨልመው ወደኋላ እንደ ቆሻሻ ጥለውት መጨረሻ ሄደዋልና ይህን አይቼ በጣም ረበሸኝ ማለት ነው። መቼም ግድያ ምናምን አሁን በብዙ ነገር እንሰማለን። በተለይ ሳውዝ አፍሪካ ውስጥ ብዙ እንሰማቸው ነገሮች አሉ። በየትኛውም አካባቢ ብዙ ወንጀሎች አሉ። ግን እኔ እንጃ ምናልባት በካሜራ ስላየሁት ይሁን ሙሉ ፕሮሰሱ ልጁ ሲፍጨረጨር ራሱን ለማዳን ሲታገል እሱ ሲታገሉት ከመኪናው ጋር ሲታገል ሙሉ እንትኑን ነው የሚያሳየው። ምናልባት ቪዲዮን ማየት ከፈልጋችሁ ቴሌግራም ላይ አስቀምጬ ሊንኩን እዚህ ያደርጋለሁ። በዛ መሰረት ልታያት ትችላላችሁ። እና በጣም ነው ያሳዝነው። በቃ ልጁ በጣም ትንሽ ልጅ ነው፣ ግን ከእድሜው ከአቅሙ በላይ የሆነ ነገር ነው ያጋጠመውና በጣም ነው የረበሸኝና በቃ ልክ ይሄ አሁን ኡበር ብዙ ጊዜ እንደ ስራ አማራጭ እናያለን። እኔም ሰርቻለሁ ማለት ብዙዎች በቀላሉ ሊሰሩት የሚችሉት ነገር ነው መኪና ካላቸውና ግን በቃ በጣም እንደዚህ ለአደጋ የተጋለጠ ስራ እንደሆነ አስቤው አላውቅም። በቃ እንደዚህ አይነት ነገር አለና በጣም ቀላል ነው። በቃ ቀላል የሆነ ወንጀል ነው። አሁን ታክሲ እንትኖች መከላከያ አላቸው። ጋቢና የተቀመጠው ሰው በተለይ ከኋላ የሚከለክል የሆነ ነገር አላቸው ማለት ነው እና እንደፈለጉ ከሹፌሩ ጋር መታገል ከሹፌሩ ጋር እንትን ማለት አይችሉም። ኡበር ድራይቨሮች ግን መኪናው የራሳቸው ስለሆነ በአብዛኛው እንደዚህ መከላከያ ምናምን ነገር የለም። ተሳፋሪው ማድረግ የሚፈልገው ነገር ካለ በቀላሉ የፈለገውን ነገር ሊያደርጋቸው ይችላልና በጣም አደገኛ የሆነ ሪስክ ወስዶ ነው አብዛኛው ሰው የሚሰራው። እንዲህ በቀላሉ የሰው ልጅ ህይወቱን የሚያጣበትና በጣም ብቻ በአጠቃላይ በጣም ነው አንጀት የሚበላው። በተለይ ደግሞ መኪናው ቢጋጭ እኮ እሱ ይተርፋል። ለምንድን ነው ከነሱ ጋር እየታገለ ከእንደገና መኪናውን በስነስርዓት ለመንዳት እንትን ይላል? ምናልባት መኪናውን ትቶ ከነሱ ጋር ቢታገል ምናልባት መኪናው ይጋጫል፣ መኪናው ይጎዳል። ከነሱም ውስጥ የሚጎዱ ሊሆኑ ይችላሉ። ግን ብቻውን የሚጎዳ አይመስለኝም። ቢያንስ ወይ ሶስቱም ይጎዳሉ፣ ካልሆነም ደግሞ የሆነ ሰው ሊጎዳ ይችላል፣ የሆነ የሚተርፍ ሰው ሊሆን ይችላል። ብቻ ወንጀለኞቹም እያዙበት እንትን ሊፈጠር ይችላል። ከዚህ ውስጥ መኪናው ተርፏል፣ ገዳዮቹ ተርፈዋል፣ እሱ ግን ህይወቱን አጥቷል። እና በጣም ነው በቃ አንጀትን የበላው ማለት ነው። መኪናውን ትቶ ከነሱ ጋር ቢታገል ራሱን ማዳን ይችል ነበር፣ ወይ ደግሞ በአደጋ ምክንያት መሞትም ካለባቸው ሶስቱም አደጋ ሊደርስ ይችል ነበር። አሁን ግን መኪናውን አድኑ እነሱንም ኦልሞስት በስነስርዓት አድርሰው የሱ ህይወት ግን በጣም በሚያሳዝን ሁኔታ ተቀጠፈና ምናልባት ከልጁ ላይ ዘረፉት። እኔ እንጃ እንግዲህ ታክሲ ውስጥ በቀን ምናልባት 200 300 ምናምን ቢሰራ ሰው ለ300 እና ለ400 ያን ያህልም አይሆንም ብር ተብሎ የሰው ልጅ እንደዚህ በከንቱ ሲሞት በጣም ነው የሚያሳዝነው። በተለይ እኔ እንጃ ሴት ልጅ ጨካኝ ስትሆን በጣም ነው የምፈራው። ልጅን መውለድ ምን ያህል ስቃይ እንደሆነ የምታውቅ መቼም ሴት ልጅ ናት። ሰው በቀላል አይመጣም። በብዙ ምጥ በብዙ ስቃይ እናቶቻችን በብዙ ፈተና በብዙ መከራ ውስጥ አልፈው ነው ልጅ የሚወልዱትና ሴት ልጅ ሩህሩህ መሆን አለባት ብዬ አምናለሁ። እንደዚህ በመከራን በብዙ ስቃይ 9 ወር ተሸክመው አንድ ልጅ ሲወለድ መቼም ምን ያህል ዋጋ እንደሚከፈል ሁላችንም እናውቃለን። ለማሳደግ ቤተሰብ የሚከፍለውን ዋጋ ብዙ እናውቃለንና ሰው ልጅ ሩህሩህ መሆን አለበት። በተለይ ግን ሴት ልጅ በጣም ሩህሩህ መሆን አለባት ብዬ አስባለሁ። እና ሴት ልጅ እንደዚህ የሰው ልጅ ለ300 ለ200 ብር ተብሎ ቤተሰቡትን ስንት ተስፋ የሚያደርግበትን አንድ ፍሬ ልጅ አንቀው ሲገሉ
ብቻ አሁን ነው ብቻ በጣም ረበሰኝ ማለት አሁን ብዙዎቻችሁ እንግዲህ አዲስ ነገር ነው ምናምን ልትሉ ትችላላችሁ። ግን ቪዲዮ ሲታይ በጣም የሚያሳዝነው ማለት የልጁ ትግል በቃ ሲፍጨረጨር መኪናውንም ምናልባት አሁን ነው ቢጋጭ ምናልባት ያው ኢንሹራንስ አለ፣ ብዙ ጣጣ አለ። ስደተኛ ስንሆን ደግሞ ብዙ ችግር አለና የተሆነውን ብሎ ወስኖ መኪናውን ቢጋጭ ብሎ መኪናው የሄደበት ይሄድ ራሱን ለማትረፍ ቢሞክር ምናምን አሮ ነው በቃ የሆነ እንትን ነበር። ግን በእንደዚህ አይነት ትግሉን ምናምን ስታየው እና መጨረሻ አቅም አጥቶ ተዝለፍልፎ ወደኋላ እንደ ቆሻሻ ተጎትቶ ሲወጣ ምናምን ስታየው በጣም ነው የሚረብሸውና ውይ በቃ ኡበር ምናምን እንደዚህ ያደጋለው አስቤ አላቅም። ምናልባት ሳውዝ አፍሪካ ሞሬ የከፋ ነው። ግን በየሀገሩ እንዲሁ ቀውስ ስንት አለ። የሰው ልጅ ነፍስ ማጥፋት ምንም አይመስለው። የቀን ሱሱንና ፍላጎቱን ብቻ ለማሳካት ሲል የሰው ልጅ በቃ ምንም ቅጠል እንኳን የመበጠስ ያህል የማይሰማቸው በጣም በሱስ የደነዘዙ በተለያየ የገንዘብ እንትን ውስጥ ያሉ ብዙ ሰዎች አሉና መቼም እግዚአብሔር ይጠብቀን ነው የሚባለው። ግን ታክሲ ድራይቨሮች በተለይ ኡበር የምትነዱ ሰዎች እንደዚህም አይነት ነገር አለና በተቻለ መጠን መቼም የመጀመሪያ ሰው ልጅ ከክፋት የሚጠብቀው እግዚአብሔር ነው። ከዛ በተረፈ ደግሞ አጋጣሚ ነገሮች እንደዚህ ቢከሰቱ እንኳን እንዴት አድርገን ራሳችንን መከላከል እንዳለብን እንድናስብ በሚል ነው ይህንን ቪዲዮ ለመስራት ያሰብኩት። አላቅም እንግዲህ የምታማሩበት ነገር ሊኖር ይችላል። ለማንኛውም ሙሉ ቪዲዮን ቴሌግራም ላይ አስቀምጣለሁ። በተረፈ እንግዲህ አብራችሁኝ ስለቆያችሁ አመሰግናለሁ። እንግዲህ የተለያዩ እንደዚህ አስተማሪ የሆኑ ቪዲዮዎችን ወደ እናንተ ይዤ ለመቅረብ ሞክራለሁ። ጆኒ ቲቪ ነኝ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ ብታደርጉኝ ደስ ይለኛል። እንወዳጅ የሚል ጥያቄ ያቀርባለሁ። በነገራችን ላይ የሁለቱን ወንጀለኞች መጨረሻ ሳልነግራችሁ የመጀመሪያውን ቪዲዮ ጨረስኩኝ። እነዚህ ሁለት ወንጀለኞች ሁለቱም ተይዘዋል። ሴቷ በተለይ ወዲያው ነው የተያዘችው። በቲክቶክ አካውንቷ በጣም የምትታወቅ ናት። ላንች መኒ ምናምን የሚል የቲክቶክ አካውንት አላት። ስለዚህ እሷ ወዲያው ነው የተያዘችው። ከሆነ መሯሯጥ በኋላ ደግሞ ወንዱም ልጅ ተይዟል። ሁለቱም አንድ ቀን ባልሞላ ጊዜ ውስጥ ተይዘው እንግዲህ አሁን ለፍርድ ይቀርባሉ ማለት ነው። እና እንደዚህ ከአንድ ቀን ያለፈ ማምለጥ በማይችሉበት ሁኔታ ውስጥ ይሄን ልጅ ግን ቤተሰቡን ምናምን ያለ ልጅ አስቀርተው እሱንም ልጅ በዚህ ለጋ ዕድሜው ቀጥፈው በጣም በሚያሳዝን ሁኔታ ልጁ ሞቶ ተገኝቷል። በጣም ነው የሚያሳዝነው። ለማንኛውም ያው መጨረሻውን ልጠቁማችሁ ብዬ ነው። አመሰግናለሁ። መልካም ቀን።